ከ50 ዓመት የሰው ልጅ ወደ ጨረቃ ጉዞ በኋላ ናሳ እንደገና ደግሞ ዳግመኛ አስትሮናውቶች ወደ ጨረቃ ለመላክ በሚያደርገው ጥረት ውስጥ እነሆ ለዘመናት ሲሰራ ተቆይቶ አርተሚስ 2 ላይ ደርሰናል። ለ10 ቀናት 4 አስትሮናውቶችን ይዞ ጨረቃን ዞሮ ይመለሳል። ይህ ሚሽን ለየት የሚያደርገው እንግዲህ በጣም ከባድና አደገኛ የሆነ ኤስኤልኤስ የተባለ ወይም ደግሞ ስፔስ ላውንች ሲስተም ሮኬትን ይጠቀማል። ይህ ሮኬት ደግሞ ከተነሳ በኋላ ኦራየን ቬሂክል ወይም ደግሞ ኦራየን የተባለው መንኮራኩር ላይ ተጠቅሟል። ይህ መንኮራኩር ከሮኬቱ ከተገነጠለ በኋላ በከፍተኛ ፍጥነት ጨረቃን ዞሮ ተመልሶ ወደ ምድር ይመጣል። እዚህ ተልእኮ 4 አስትሮናውቶች ይሳተፋሉ። ለየት የሚያደርገው አንድ ጥቁር አፍሪካን አሜሪካን ይገኝበታል። እንግዲህ የዚህ ሚሽን ዋና ዓላማ ኦራየን ወይም ደግሞ ያንን መንኮራኩሩን ቴስት ለማድረግ ነው። ሰው ልጅን ወይም ላይፍ ሰፖርቲንግ ሲስተም እንዴት አድርጎ ሰውን ሊደግፍ ይችላል፣ የሰው ህይወትን ሊደግፍ ይችላል የሚለውን ሙሉ ለሙሉ ለማረጋገጥ ነው። ሌላኛው ዲፕ ስፔስ ወይም ደግሞ ጥልቅ ህዋን ናቪጌሽን የመንኮራኩሩን ናቪጌሽን ሲስተም እና ኮሚኒኬሽን ሲስተም ለማረጋገጥ ይረዳል። ዋነኛው እኔ የምሳተፍበት ሴክሽን ነው። ያም ደግሞ ራዲዬሽን ነው። የሰው ልጅ ጨረቃ ላይ ወይም ደግሞ የትም ቦታ ለመሄድ ጨረር አለ። ያን ጨረር በጉዟቸው ከምድር ተነስተው ጨረቃን ዞሮ እስኪመጡ ድረስ በሄዱበት ቦታ ሁሉ የጨረርን መጠንና ጨረርን ኢፌክቶቹን የሚያጠኑ መሳሪያዎችን ይዘው አብሯቸው ሴንሰሮችን ይዘው አብረው ይጓዛሉ። እነኛ ዳታ ደግሞ መሳሪያዎቹ የሚያወጡት ዳታ ደግሞ ላይፍ ወይም ቀጥታ አናላይዝ ይደረጋል። ብዙ ጊዜ የምጠየቁ ጥያቄ አለ። ታዲያ በዚህ ጉዟቸው እንዴት ነው ከፀሐይ ወይም ደግሞ ከየትም ቦታ ከኤክስትራ ጋላክቲክ የሚመጣ ጨረር እንዴት ሊከላከላሉ የሚል ጥያቄዎች ይደርሱኛል። አስትሮናውቶች እንግዲህ ብዙ የሚከላከሉበት መንገድ አላቸው። የመጀመሪያው ስፔስ ክራፍት ሺልዲንግ የምንለው ነው። ወይም ደግሞ ስፔስ ክራፍት ወይም ደግሞ መንኮራኩሩ ከውጭም ሆነ ከውስጥ በከፍተኛ ራዲዬሽን በማያስገቡ ማቴሪያሎች ከቨር ተደርጓል። እንደገና ውስጥም ደግሞ አስትሮናውቶቹ ጨረር መጥተው በመጣ ጊዜና ከሂውስተን ኮንትሮል ሩም ካሉት ኮንሶል ኦፕሬተሮቻችን መልእክት ሲደርሳቸው ሺልድ የሚያደርጉ ወይ ደግሞ የሚደበቁበትም ቦታ አላቸው። ይሄ አንደኛው መንገድ ነው። እንግዲህ በዚህ ሂደት ውስጥ እዚህ ምድር ላይ ሆነው የተለያዩ ሶፍትዌሮችንና ቱልሶችን በመጠቀም ጨረር ከፀሐይ ወይም ከሆነ ቦታ ወደ ምድር ወደ አስትሮናውቶች ወዳሉበት ቦታ ይመጣሉ የሚለውን የሚከታተሉ ኦፕሬተርስ አሉን። እነኚህ ኦፕሬተሮች የስራ ባልደረቦች ናቸው። ከዛም አልፎ ተርፎ ሪልታይም ዲቴክተሮች አሉ። እነኚህ ዲቴክተርስ እንግዲህ ምንድን የሚያደርጉት ከፀሐይ የሚመጣውን ጨረር ከሳተላይት ውጭም ሆነው ውስጥም ሆነው ኢንሲቱ ወይም ደግሞ ኢንሲቱ ሜጀርመንት ያደርጋሉ። ያ ማለት ጨረሩ ቦታ አጠገባቸው ላይ ሲደርስ ሜጀር ያደርጋሉ። ያ ለአስትሮናውቶቹ ሴንስ የሚሰጣል። ጨረሩ እየጨመረ ነው የመጣው እየቀነሰ የሚለውም ኢንፎርሜሽን ለነሱም ይሰጣል። እነኚህ ኮምባይን በማድረግ ነው ከጨረር የሚጠበቁት። እንግዲህ ከ10 ቀን ጉዞ በኋላ ወደ ምድር ይመለሳሉ። ሲመለሱ ኦራየን ቬሂክል ብቻውን ነው ወደ ምድር የሚመጣው። ከዩሮፒያን ሰርቪስ ሞጁል ይገነጠላል። ከዛ ያለ ፓራሹት ወደ ከባቢ አየር ይገባል። በከባቢ አየር በከፍተኛ እሳት እየተቀጣጠለ ወደ ምድር ሲደርስ ደግሞ ፓራሹቱን ይለቅና ባህር ላይ ይወርቃል። ከዛ ረስኪው አካሎቻችን እዛ ይጠብቃሉ። ምክንያቱም ትራጀክተሪ ስለሚታወቅ አስቀድሞ የሚመጡበትን ቀን ተዘጋጅተው ይሄዳሉ። ክሮችን ይዘው ወደ ኬፕ ካናቨራል ወደ ፍሎሪዳ የሚገኘው ይሰበስቧቸዋል።